and synergy of Muslims of Ethiopia and the Middle East. So you can guess from all what is in my heart. You have also learned. Quran Nakubat, the town is Sally, and the family on the Kayum. Torah Hulu, the Kitisin Naralago, Yaramadan War, and Kwan, the Salam, Adurasachu. Warha Ramadan, Amstu, Yasmina, and Watch, and we know, his home Srat, Mikasalbet, Duswarno. በእነዚህ 30 የጾም ቀናት ውስጥ ህዝበ ሙስሊሙን ቀኑን ሙሉ ራሱን ከምግብ በማራቅ በመጾምና በጸሎት እንዲሁም ሌቱን በላቀ ልመናና ጸሎት በመትጋት ለፈጣሪው ያለውን መታዘዝ በተግባር በማሳየት ነፍሱን የሚያጸዳበት እምነቱንም የሚያጠነክርበት ወቅት ነው። ሆድን በባዶ አድርጎ ነፍስን የሚሞሉበት ወርም ይባላል። ረመዳን ማለት 4 የምህረት ሳምንታት ማለት ነው። ረመዳን ማለት 30 የፍቅር ቀናት ማለት ነው። ረመዳን ማለት 720 የመንፈሳዊ ሰዓታት ማለት ነው። ረመዳን ማለት 43200 የይቅርታ ደቂቃዎች ማለት ነው። ረመዳን ማለት 259 ሚሊዮን 2000 የእርቅ ሰከንዶች ማለት ነው። ምህረት፣ ፍቅር፣ መንፈሳዊነት፣ ይቅርታና እርቅ ሳይኖሩ ረመዳን የሚጾም ሰው በቀዳዳ ባልዲ ውሃ እንደሚቀዳ ሰው ነው። ይደክማል እንጂ አያጠራቅምም። ነብዩ መሐመድ አለይሂ ሰላቱ ወሰላም እንዳሉት ከረመዳን ወር ያለ ይቅርታና ያለ መልካምነት የሚወጣ ሰው ቢኖር እሱ የከሰረ ነው። በረመዳን ወር የተሰበረ ጾም በሻወር ይተካል። የረመዳን ወር መልካም ነገሮች ግን በሌሎች ወቅቶች አይተኩም። በረመዳንና በሌሎች ወራት መካከል ያለው ልዩነት በዩሱፍና በሌሎች ወንድሞች መካከል እንዳለው ልዩነት ዩሱፍን አባቱ በጣም ይወደው እንደነበረ ሁሉ አላህም ረመዳንን አብዝቶ ይወዳል። ከኛ የሚጠበቀው ረመዳንን እንደ ሌሎች ወሮች ማድረግ ሳይሆን ሌሎች ወራቶችን እንደ ረመዳን ማድረግ ነው። ልክ እንደ ረመዳን ሁሉ ሌሎች ወሮችን የምህረት፣ የፍቅር፣ የይቅርታና የእርቅ ወሮች እንዲሆኑ መትጋት ይኖርብናል። በሌላም በኩል ይህ ቅዱስ ወር ፈጣሪ የላቀውን ጸጋና በረከት የሚገልጽበት በምድራዊም ሆነ በሰማያዊ ዓለም አማኞች ከፍተኛውን ስፍራ መጨበጥ የሚያስችላቸው መወጣጫ መሰላል የሚዘረጋበት ነው። ከሌሎች ወሮች በተለየ የኡማውን አንድነት ለማጠናከር መልካም እድልን ይፈጥራል። ፈጣሪ በቅዱስ ቁርአኑ ሁላችሁም በአንድነት ሳትከፋፈሉ እመኑ፣ አላህ ያደረገላችሁን አስታውሱ፣ ልቦቻችሁን የሰበሩ ጠላቶቻችሁ ቢሆኑም እንኳ በአላህ ፈቃድ ወንድም ሊሆኗችሁ ይችላሉ በማለት በአማኞች መካከል የአንድነትን፣ ፍቅርን፣ የእርስ በርስ መተጋገዝንና መደጋገፍን በጽኑ አስተምሯል። እስላም ከቁርአን ውጭ የለምና በቁርአን የታዘዙትን መልእክቶች መተግበር ከሁሉ የሚጠበቅ ይሆናል። ነብዩ መሐመድ አለይሂ ሰላቱ ወሰላም ይህንኑ ረመዳን ወር ሊፈጠር የሚገባው የሙስሊም ኡማ አንድነትና ፍቅር አስፈላጊነት እንዲህ በማለት ተናግረዋል። እርስ በርሳችሁ አትጣሉ፣ አንዳችሁ ሌሎችን በክፋት አትመልከቷቸው፣ በመካከላችሁ ያለውን መልካም ግንኙነትን አታቋርጡ፣ ከወዳጆቻችሁ ሁሉ ፊታችሁን አትመልሱ፣ አንዳችሁ በሌሎች ላይ አትቆጡ፣
ይልቁንም ወንድማማች በመሆን የአላህ አገልጋይ ሁኑ ብለዋል። በዘንድሮ የረመዳን ወር ኢትዮጵያውያን ሙስሊሞች ገና ከዋዜማው አንስቶ እርስ በርሳቸው አውፍ ተባብለው አንድነታቸውንና ፍቅራቸውን አጠናክረው ጾሙን መጀመራቸው ለኢትዮጵያ ለመላው የሙስሊም ሕዝብ ታላቅ ተስፋ ጥሎ አልፏል። የሙስሊም አንድነት በዚህ ሀገር የምናስበውን አንድነት ማምጣት እንደሚቻልም አመላክቷል። የሙስሊም ጥሩ ነገር አልሙስሊም አኩል ሙስሊም ማለቱ ነው። የወሎ ሙስሊም ከአፋር ሙስሊም፣ የአፋር ሙስሊም ከትግራይ ሙስሊም፣ የትግራይ ሙስሊም ከጅማ ሙስሊም ወንድማማች መሆናቸውን እስልምና ያስተምራል። በዚህ መሰረት የሁሉም ሙስሊሞች አንድ ከሆኑ ኢትዮጵያን አንድ ማድረግ ይቻላል ማለት ነው። ለህዝበ ሙስሊሙና ለተቀረው የሀገራችን ህዝብ በገቡት ቃል መሰረት የእምነቱን ትዕዛዛትና አስተምሮ ተከትለው በመጾም በመጸለይ ከክፉ ተግባር በመጠበቅና መልካም ስራ በመስራት የኡማውን አንድነት የሚያጠናክሩበት ለራሳቸው ነፍሳቸውን የሚያጸኑበት ተግባር በማከናወን ላይ የሚገኙ መሆናቸውን በመገንዘባቸው እንደ ሙስሊም ህብረተሰብ ሁሉ መላው ኢትዮጵያውያን ኮርተውባቸዋል። ሙስሊሞች ይቅር መባባልን እርስ በርሳችሁ ለመላው የኢትዮጵያ ህዝብ ማሳያችሁ በብሔሮች መካከል፣ በጾታ መካከል፣ በሀብታምና ድሃ መካከል የይቅርታ ልብ እንዲበዛ ከእናንተ ብዙ ይጠበቃልና በረመዳን ወር በቅርበት የሚሰማው ዱዓችሁ እንዳይለየን ማለት ፈልጋለሁ። ክቡራንና ክቡራት፣ በእስልምና ታሪክ ውስጥ ኢትዮጵያና ኢትዮጵያውያን ደማቅና ጉልህ ስፍራ ተሰጥቷቸው የሚገኘው ያለ ምክንያት እንዳልሆነ መገንዘብ ያስፈልጋል። ኢትዮጵያና ኢትዮጵያውያን ለዚህ ማዕረግ የበቁት የእምነት የዘርና የቀለም ልዩነት ሳያዳግታቸው ርኅራኄና ድጋፍን፣ ፍትህና እውነትን፣ እውቀትና ታማኝነትን ለዓለም በመስጠታቸው መሆኑን ማስታወስ መልካም ነው። ለዚህም አብነታዊ ማሳያው እናትና አባታቸውን ገና በልጅነት እድሜያቸው ያጡትን ነቢዩ ሙሐመድ አለይሂ ሰላቱ ወሰላም በሞግዚትነት ያሳደገቻቸው ሴት ኢትዮጵያዊ መሆኗ ተጠቃሽ ነው። ይህም ብቻ አይደለም። ኢትዮጵያ እስልምናን ያለ ጦርነት በሰላም የተቀበለች የመጀመሪያዋ ሀገር ናት። የመጀመሪያዎቹ የእስልምና ተከታዮች